ሰላም እንዴት ናችሁ? በዛሬው ትምህርታችን እንግዲህ የምናየው እንደዚህ ከዚህ ቀደሙ ትርጉም ይሆናል ማለት ነው። ከእንግሊዝኛ ሴንቴንስ ከላይ ይኖረናል። በስር ደግሞ አማርኛ ምን ለማለት ፈልጎ ነው የሚለውን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ለዚህ ቻናል አዲስ የሆነ ማንኛውም ተማሪ ይህን ቻናል ሰብስክራይብ እያደረገ እንዲያልፍ እንዲሁም ቪዲዮአችንን ከወደዳችሁ ቪዲዮአችን ለብዙ ሰው እንዲደርስ ቪዲዮአችንን ሼር፣ ላይክ እና ኮሜንት እያደረጋችሁ እንድታልፉ በአክብሮት እናሳስባለን። ቀጥታ ወደ ዛሬው ትምህርት እንገባለን። እሺ እንግዲህ ትርጓሜያችንን የምንጀምረው በዚህ ሴንቴንስ ይሆናል ማለት ነው። የመጀመሪያው ሴንቴንስ ምን ይላል? the sun set and the sky turned to orange ይላል። turned orange the sun set and the sky turned orange ይላል ማለት ነው። the sun ስንል ምንድን ነው? ፀሐይ ያልነዋ ፀሐይዋ ሴት ምንድን ነው? ፀሐይዋ ምን አለች ነው እያላችሁ ያላችሁት? ጠለቀች እያልን ነው አይደል ያለነው? ጠለቀች። ኤንድ ስካይ ተርንድ ኦሬንጅ። ስካይ ምን ማለት ነው በአማርኛ ብያለሁ ከዚህ በፊት? ሰማይ ማለት ነው። እሺ ስለዚህ ዘ ስካይ ሲባል ምን ማለት ነው? ሰማዩ እያለ ነው። ሰማዩ ደግሞ ወደ ብርቱካናማ ቀለም ተቀየረ ወይም ሆነ እያለ ነው ማለት ነው። ይሄ ሴንቴንስን ስተረጉሙት ምን ይሆናል? ፀሐይዋ ጠለቀች፣ ሰማዩ ብርቱካናማ ሆነ የሚል አረፍተ ነገር ነው ማለት ነው። the sun set and the sky turned orange። ፀሐይዋ ጠለቀች፣ ሰማዩም ብርቱካናማ ሆነ ይላል ማለት ነው የመጀመሪያው ሴንቴንሳችን። ወደ ሁለተኛው ፊት ሁለተኛ ላይ የምናገኘው I was tired but I keep working ይላል። I was tired but I keep working ይላል። ታየርድ ምን ማለት ነው? መሰልቸት ወይም መድከም። ስለዚህ ሰልችቶኛል ወይም ደክሞኛል እያላችሁ ከሆነ I was tired ትላላችሁ ማለት ነው። but I keep working ምን ማለት ነው? እየሰራው ቀጠልኩ እያልን ነው። ስለዚህ I was tired ካለ ምን ነው? ደክሞኛል ወይም ደክሞት ነበር አለ። ነገር ግን በት ስትሉ ምን ማለት ነው? ነገር ግን ማለት ነው። በአማርኛ ነገር ግን ማለት ነው። I keep working ስራዬን መስራት ግን ቀጠልኩ እያልን ነው። I was tired but I keep working ካለ ምን ማለት ነው? ደክሞኝ ነበረ ነገር ግን ስራዬን መስራት ቀጠልኩ እያለ መስራቴን ቀጠልኩ እያለ ነው ማለት ነው። ወደ ኔክስት እንሄዳለን። ኔክስት ላይ ምን ይላል? the lesson was over but the student continued to ask a question after the bell had rung። ስለዚህ አሁን እዚህ ጋር ትልቅ ሴንቴንስ ነዋል። lesson was over ምንድነው? ትምህርቱ አልቋል ማለት ነው። ኦቨር ከተባለ ያው አልቋል። but the student continued to ask a question ተማሪዎቹ ምን እያደረጉ ነው? ጥያቄ እየጠየቁ ነው። ask a question ሲል ምንድነው? question ምንድነው? መጠየቅ ነው አይደል? ask ደግሞ ጥያቄ ነው። ask ምንድነው ማለት መጠየቅ ነው። ተማሪዎቹ ደግሞ ምን እያደረጉ ነው? እየጠየቁ ነው። after the bell rang ቢል ምን ማለት ነው? ደውል እንደማለት ነው። እሺ ቢል ማለት ወይም ቤል ማለት ምን ማለት ነው? ቤል ማለት ነው ደውል እንደማለት። had rang ማለት ተደውሎ ነበረ ማለት ነው። ስለዚህ ትምህርቱ ተጠናቆ ነበረ፣ ነገር ግን ደውሉ ከተደወለ በኋላ ተማሪዎች ጥያቄ መጠየቃቸው ቀጥለው ነበረ ነው የሚለው ማለት ነው። the lesson was over but the student continued to ask a question after the bell had rung ትምህርቱ ተጠናቆ ነበረ፣ ነገር ግን ደውሉ ከተደወለ በኋላ ተማሪዎቹ ጥያቄ መጠየቃቸውን ቀጥለው ነበረ እያለ ነው ማለት ነው። ግልጽ ነኝ አይደል? ኦኬ ወደ ኔክስት እንሄዳለን። ኔክስት ላይ ምን ይላል? because he was late for the meeting he missed the important announcement ይላል ማለት ነው። because he was late for the meeting ሚቲንግ ምን ማለት ነው? ስብሰባ እንደማለት ነው። ሌት he was late ከተባለ ማለት ነው አርፍዷል ማለት አርፍዶ ስለዚህ አርፍዶ ስለመጣ he missed important announcement ማለት በጣም ጠቃሚ ሆነ ምን ማስታወቂያ አለፈው ወይም በጣም ጠቃሚ ሆነ ምንድነው ነገር አለፈው ማለት ነው።
እያለ ማለት ነው። ስለዚህ አርፍዶ ስለመጣ በጣም ጠቃሚ የሆነ ነገር ምን አለው ማለት ነው አለፈው ማለት ነው። ስለዚህ እንግዲህ ጠቃሚ ማስታወቂያ ሊሆን ይችላል ወይ ሰምቲንግ ነገር ሊሆን ይችላል ማለት። ስለዚህ ለስብሰባው ዘግይቶ ስለነበረ ምን አስፈላጊው ማስታወቂያ አመልጦታል እያላችሁ ነው። ለስብሰባው ምን ብሏል? ዘግይቶ ስለነበረ አስፈላጊው ማስታወቂያ አመልጦታል እያላችሁ ማለት ነው። because he was late for the meeting he missed the important announcement። ለስብሰባው ዘግይቶ ስለነበረ አስፈላጊው ማስታወቂያ አመልጦታል እያለ ነው ማለት ነው። ወደ ኔክስት እንሄዳለን። since he moved to the city he has found a better job ይላል። he has found a better job so since he moved to the city ምንድን ነው? ከተማ። ስለዚህ moved ማለት ነው መንቀሳቀስ ወይም ከአንድ ቦታ ወደ አንድ ቦታ ስትሄዱ ምንድነው ሙቭ አደረጋችሁ ነው የሚባለው። ስለዚህ ወደ ከተማ ከሄደ በኋላ እያለ ነው አይደል? ወደ ከተማ ከሄደ በኋላ he had found a better job ምንድነው? ስራ አለ። better job ሲባል ማለት በጣም ጥሩ ስራ። ስለዚህ ምንድነው ወደ ከተማ ከሄደ ወይም ከገባ በኋላ በጣም ጥሩ ስራ አግኝቷል እያለ ነው ማለት። በጣም ጥሩ ስራ አግኝቷል። ስለዚህ ወደ ከተማ ከተዘዋወረ ወዲህ የተሻለ ስራ አግኝቷል እያለ ነው ማለት። ወደ ከተማ ከተዘዋወረ ወዲህ የተሻለ ስራ አግኝቷል። since he moved to the city he has found a better job ወደ ከተማ ከተዘዋወረ በኋላ ወይም ወዲህ የተሻለ ስራ አግኝቷል እያለ ነው ማለት። ወደ ኔክስት እንሄዳለን። ኔክስት ላይ ምን ይላል? when she arrived at the airport the plane has already taken off ስለዚህ when she arrived to the airport ምን እያለ ነው? ኤርፖርት ስትደርስ arrived ማለት ስትደርስ ማለት። ስለዚህ ልክ እሷ ኤርፖርት ስትደርስ ወይም አውሮፕላን ማረፊያ ስትደርስ ፕሌኑ ምን ሆኗል? በሯል። ስለዚህ ፕሌኑ አምልጧታል እያለ ነው አይደል? ፕሌኑ ኦልሬዲ ቴክ ኦፍ በሯል እያለ ነው። ስለዚህ ምንድነው ወደ አውሮፕላን ማረፊያው ስትደርስ አውሮፕላኑ አስቀድሞ ተነስቶ ነበር ወይም በሯል እያለ ነው ማለት። ወደ አውሮፕላን ማረፊያው ስትደርስ አውሮፕላኑ አስቀድሞ ተነስቶ ነበር። ግልጽ ነናል። ወደ ኔክስት እንሄዳለን። she will be giving a talk next month so she has been practicing a lot she will be giving a talk next month so she has been practicing a lot ስለዚህ ምንድነው እያለን ያለ ነው እዚህ ጋር ስታወሩ ቶክ ኔክስት መንዝ ምንድነው የሆነ የምታወራው በሚቀጥለው ወር የምታወራው ወይም የምትናገረው ነገር ስላለ ምን እያደረገች ነው ማለት ነው? ፕራክቲስ ማለት ወይም ፕራክቲሲንግ ማለት ነው እየተዘጋጀች ማለት ነው ወይም እየተለማመደች ነው ማለት ነው። ስለዚህ በሚቀጥለው ወር የምታወራው ወይም የምትናገረው ንግግር ስላለ ምን እያደረገች ነው ማለት ነው? በደንብ እየተለማመደች ነው ማለት ነው። ስለዚህ በሚቀጥለው ወር ንግግር ስለምታደርግ ብዙ እየተለማመደች ነው። በሚቀጥለው ወር ንግግር ስለምታደርግ ብዙ እየተለማመደች ነው እያለ ነው። she will be giving a talk next month so she has been practicing a lot በሚቀጥለው ወር ንግግር ስለምታደርግ ብዙ እየተለማመደች ነው። ኔክስት ላይ የምናገኛት ምንድነው? she sing beautifully yet she has never performed for an audience she sing beautifully ምን ማለት ነው? ሲንግ ማለት መስፈን። ስለዚህ ሲዘፍን በጣም ቆንጆ ነው እያለ የት ነገር ግን ወይም she has never performed for audience ምን ማለት ነው? ለአድማጭ ግን audience ማለት አድማጭ ማለት ነው። ስለዚህ ለአድማጭ ግን ምን አድርጋ ፐርፎርም አድርጋ አታውቅም። እሷ በጣም በሚያምር ሁኔታ ትዘፍናለች። ሆኖም ግን ለታዳሚ ፊት ቀርባ አታውቅም። ምን አትልም? አታውቅም።
ሶ ሺ ሲንግ ቢዩቲፉሊ የት ሺ ሃዝ ኔቨር ፐርፎርም ፎር ኦዲየንስ። እሷ በጣም በሚያምር ሁኔታ ትዘፍናለች፣ ነገር ግን ሆኖ ለታዳሚዎች ፊት ቀርባ አታውቅም እያላችሁ ነው ማለት ነው። ሶ እንግዲህ ለዛሬ የነበረን ይሄ ነበረ። ሁሌ እንደምናደርገው ግን ከመጀመሪያው ጀምረን አንዴ የምንደግማቸው ይሆናል ማለት ነው። እናንተ ምን ያዛችሁ የሚለውን በዚያው ራሳችሁን መፈተሽ ትችላላችሁ ማለት ነው። ሶ እየተመለስን እያለን ሁላችንም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ማንኛውም ተማሪዎች ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ለወዳጅ ዘመዶቻችን ሼር በማድረግ ይህን ዩቲዩብ ቻናል እንድትቀላቀሉ በዚያው መልእክታችን እናስተላልፋለን። ቪዲዮአችንን ከወደዳችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ ማለፍ አይረሳ። ወደ እንቀጥላለን ማለት ነው። ሶ የመጀመሪያው ምንድነው? ዘ ሰን ሴት ኤንድ ዘ ስካይ ተርንድ ኦሬንጅ። ዘ ሰን ሴት ኤንድ ዘ ስካይ ተርንድ ኦሬንጅ። ፀሐይዋ ጠለቀች፣ ሰማዩ ብርቱካናማ ሆነ። ኦሬንጅ ብርቱካን። ሶ ብርቱካናማ ሆነ። ፀሐይዋ ጠለቀች፣ ሰማዩም ብርቱካናማ ሆነ። ሁለተኛ ላይ አይ ዋዝ ታየርድ በት አይ ኪፕ ወርኪንግ። አይ ዋዝ ታየርድ በት አይ ኪፕ ወርኪንግ። ምን እያለ ነው? ደክሞኝ ነበረ ነገር ግን መስራቴን ቀጠልኩ። ደክሞኝ ነበረ ነገር ግን መስራቴን ቀጠልኩ። ስለዚህ ታየርድ ሲባል ደክሞኝ እያላችሁ ነው ማለት ነው። ኔክስት ላይ እያለን ኔክስት ምንድነው? ዘ ሌሰን ዋዝ ኦቨር። ዘ ሌሰን ዋዝ ኦቨር በት ዘ ስቱደንት ኮንቲኒው ቱ አስክ ኩዌሽን አፍተር ዘ ቤል ሃድ ራንግ። ሶ ይህን ስንተረጎም ብለን ትምህርቱ ተጠናቆ ነበር፣ ነገር ግን ደውሉ ከተደወለም በኋላ ተማሪዎቹ ጥያቄያቸውን መጠየቃቸውን ቀጥለው ነበር። ትምህርቱ ተጠናቆ ነበር፣ ነገር ግን ደውሉ ከተደወለ በኋላ ተማሪዎቹ ጥያቄያቸውን መጠየቅ ቀጥለው ነበር እያላችሁ ነው ማለት ነው። ኔክስት ላይ ምን ይላል? ቢኮዝ ሂ ዋዝ ሌት ፎር ዘ ሚቲንግ ሂ ሚስድ ዘ ኢምፖርታንት አናውንስመንት። ሶ ምን እያላችሁ ነው? ለስብሰባው ዘግይቶ ስለነበረ አስፈላጊው ማስታወቂያ አምልጦታል። ለስብሰባው ዘግይቶ ስለነበረ አስፈላጊ የሆነ ማስታወቂያ ምን ብሎት አምልጦታል እያላችሁ ነው ማለት ነው። ኔክስት ላይ ያላችሁን ስናነብ ሲንስ ሂ ሙቭድ ቱ ዘ ሲቲ ሂ ሃዝ ፋውንድ ኤ ቤተር ጆብ። ሲንስ ሂ ሙቭድ ቱ ዘ ሲቲ ሂ ሃዝ ፋውንድ ኤ ቤተር ጆብ። ወደ ከተማ ከተዘዋወረ በኋላ ወይም ከተዘዋወረ ወዲህ የተሻለ ስራ አግኝቷል። ወደ ከተማ ከተዘዋወረ ወዲህ የተሻለ ስራ አግኝቷል እያለ ነው ማለት ነው። ኔክስት when she arrived at the airport the plane had already taken off. when she arrived at the airport the plane had already taken off. ምን እያላችሁ ነው ማለት ነው? ወደ አውሮፕላን ማረፊያው ስትደርስ አውሮፕላን አስቀድሞ ተነስቶ ነበር። ወደ አውሮፕላን ማረፊያው ስትደርስ አውሮፕላኑ አስቀድሞ ተነስቶ ነበር እያለ ነው ማለት ነው። ኔክስት ላይ ምን ይላል? she will be giving a talk next month. she will be giving a talk next month. so she has been practicing a lot. በሚቀጥለው ወር ንግግር ስለምታደርግ ብዙ እየተለማመደች ነው። በሚቀጥለው ወር ንግግር ስለምታደርግ ብዙ እየተለማመደች ነው እያለ ነው። ኔክስት she sings beautifully. she sings beautifully yet she has never performed for an audience. she sings beautifully yet she has never performed for an audience. እሷ በጣም በሚያምር ሁኔታ ትዘፍናለች፣ ሆኖም ግን ለታዳሚ ፊት ቀርባ አታውቅም። ለታዳሚ ፊት ቀርባ አታውቅም። እሷ በጣም በሚያምር ሁኔታ ትዘፍናለች፣ ነገር ግን ለታዳሚዎች ወይም ሆኖ ለታዳሚ ፊት ቀርባ አታውቅም እያላችሁ ነው ማለት ነው። ሶ ለዛሬ የነበረን ትምህርት ይሄን ይመስላል። እንግዲህ ትምህርታችንን ከመጨረሳችን በፊት አሁንም ሰብስክራይብ እያደረጋችሁ ተማሪዎች፣ በተጨማሪም ደግሞ
ይህ ቪዲዮ ከወደዳችሁ ለወዳጅ ዘመዶቻችሁን ሼር እያደረግን እንድናልፍ ላይክ እና ኮሜንት እንዳይረሳ ለማለት እንወዳለን። አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። በሚቀጥለው ክላስ በሌሎች ትምህርቶች የምንገናኝ ይሆናል ማለት ነው። መልካም ጊዜ